ኦኬ ዛሬ የእንግሊዘኛ መልክን በአጭሩ እንዴት አድርገን መታወቅ እንደምንችል ለማንኛችንም ጀማሪዎች እንደዚህ ደግሞ በመካከለኛ ደረጃ ያለንም ብንሆን ይሄንን የእንግሊዘኛ መልክ አወቅን ማለት የምንፈልገውን አረፍተ ነገር በፈለግነው መልኩ ለመመስረትና ሐሳባችንን ለማስተላለፍ እንደሚያስችል እርግጠኛ በመሆን ነው ይሄን ርዕስ ለማውራት የፈለኩት። So this is what the face of English looks like. Okay, the first thing, it has got, some topics. እንግሊዘኛ ምናለው ርዕሶች አሉት የምናወራበት ርዕሶች አሉት በምንም ጉዳይ ዙሪያ ብናወራ በጣም ብዙ የሚወራባቸው ነገሮች ቢኖሩም አክቹአሊ የምናወራቸው ነገሮች ግን አሳጥረን በሰባት ብቻ ማስቀመጥ እንችላለን ማለት ነው። ስንት ማለት ነው? ሰባት። እነዚህም ደግሞ ምን ይባላሉ? in grammar we can call them subjects. Let's get to know those subjects. እነሱና ማን ናቸው? እነዚህ I, we, you, he, she, it, and they. So እነዚህ ናቸው ማለት ነው። የመጀመሪያ ከመልኮች ውስጥ አንዶቹ እንግሊዘኛን ለመናገር የሚያስችሉ ርዕሶቻችን ይሆናሉ። እነርሱም ደግሞ እነዚህ ሰባት ቃላት ናቸው። ስለፈለገው አይነት ርዕስ ብታስቡ ከነዚህ ከሰባቱ ሊወጣ የሚችል ምንም አይነት ርዕስ ሊኖር አይችልም። ስለዚህ በእንግሊዘኛ አረፍተ ነገር ላይ ማንኛውንም አረፍተ ነገር ብናገላብጥ በተጻፈ ቢሆን በንግግር ላይ የምንሰማቸውን ብናስተውል እነዚህ ርዕሶች ውስጥ አንዱ በግዴታ ይኖራል ማለት ነው። ስለዚህ ማን ነው እነዚህ ርዕሶች? መጀመሪያ አሁን አይ ብንወስድ ምን ማለት ነው? የተናጋሪው እንደ ርዕስ ሲሆን አይ እያለ የሚያወራበት ሰዓት አለ። ብዙ ከሆኑ ደግሞ ዊ ይላል። አሁንም ተናጋሪውና ሌሎች በዙሪያ ያሉ ሰዎች አንድ ላይ ሆነው ዊ እያሉ ማውራት ይችላሉ። ከዚህ በመቀጠል ደግሞ አድማጫችን ራሱ ርዕሳችን ሊሆን ይችላል። በዚህ ጊዜ ደግሞ ዩ እያልን እናገራለን። በሶስተኛ ደረጃነት ደግሞ አድማጭም ተናጋሪም ያልሆኑ ማለት ነው እንደ ርዕስ አድርገን እንጠቀማቸዋለን። እነዚህ ደግሞ ወንድ ነክ ከሆኑ ሰው ልጆች ከሆኑ ወንድ ከሆነ ወንድን የሚመለከት ሰው ዝርያ አይነት ከሆነ ሂ እንላለን ማለት ነው። ሴት ከሆኑ ደግሞ ለምሳሌ እናት ሊሆን ይችላል። እናቴ፣ አክስቴ፣ እህቴ ልንል እንችላለን። ወይዘሮ ሰማን ኦር ሚስዝ ሳምባዲ ብለን ልንጠራ እንችላለን። እነዚህን የመሳሰሉ ከሆኑ ደግሞ ሺ የሚለው ወርድ ወይም ፕሮናውን ይተካቸዋል ማለት ነው። ከዚህ ውጭ ብዙ ከሆኑ ደግሞ they የሚለው ይተካቸዋል። ይህ ሰውም ቢሆን ከሰው ውጭ ያሉ ማንኛቸው ነገሮች they እያልን እንተካቸዋለን። እንደዚሁ አንድ ሲሆን ደግሞ ከሰው ውጭ የሆኑ ጾታቸውን ዲተርሚን ማድረግ መወሰን የማይቻል የሆኑ ለምሳሌ እቃዎችን ወይ ደግሞ እንስሳትንም ቢሆን ኢት እያልን የምንጠራቸው ማለት ነው። ስለዚህ ማንኛውም ርዕስ ቢኖር ከእነዚህ ከሰባቶቹ የሚወጣበት ምንም አይነት ምክንያት የለንም። ሰባት ርዕሶች። ስለዚህ ይሄ ብቻ የእንግሊዝኛ መልክ መሆን ይችላል? ነው not yet። ስለዚህ ከዚህ በመቀጠል ደግሞ ይበልጥ አስፈላጊ የሆነው የእንግሊዝኛ መልክ verb የሚባለውና verb forms የምንላቸው ነው። ስለዚህ እነዚህን ቨርቦች በእንግሊዝኛ ስንጠቀማቸው በሚከተለው አኳኋን ብቻ ይሆናል ማለት ነው። ስለዚህ እነዚህን መልኮች ማወቅ በአጭሩ ወይም በአጭር ጊዜ የእንግሊዝኛ አረፍተ ነገሮችን በፈለግነው መልኩ መመስረት እና የተለያየ መልእክት ማስተላለፍ ያስችለናል ማለት ነው። ሁለተኛውን መልኩን እንየው። verbs። እነዚህ ደግሞ verb የምንላቸው verbs እነዚህ መጀመሪያ አንድ የእንግሊዝኛ verb ወስደን ማንኛውም የእንግሊዝኛ verb የሚባል ድርጊትን የሚሸከሙ አናሎች ደግሞ በእርግጥ የሆነ ድርጊትን የሚያሳዩ የሜንታል ወይም ደግሞ ፊዚካል የሆነ ድርጊትን የሚያሳዩ ለምሳሌ መራመድ፣ ተራመደ፣ ሮጠ፣ ሄደ፣ በላ፣ ዋኘች፣ ጠጣ፣ ተመገበ፣ ተማረ፣ ጻፈ፣ ወረወረ የመሳሰሉትን እንደዚህ አይነት ድርጊቶች ብናስብ ወይም አወቀ ሜንታል የሆኑ ድርጊቶች ለምሳሌ አወቀ፣ አስታወሰ፣ ረሳ የመሳሰሉትን ብናይ እነዚህ በሙሉ ድርጊትን የሚያሳዩ ቃላቶች ናቸው። እነዚህን ቃላት ብናያቸው አንዱን ወስደን አንዱ ብቻ 5 የተለያዩ ፎርሞች አሉት። እስኪ ለምሳሌ ምን የሚል ቨርብ እንውሰድ? give የሚለውን ብንወስድ 5 ፎርሞች አሉት። አንዱ give ነው፣ ሌላ ደግሞ gives ይሆናል፣ ሌላ ደግሞ past እናደርገውና gave ይባላል፣ ሌላ ደግሞ given verb 3 የሚባል given አለው and verb ing ወይም present participle ነው እንችላለን። giving የሚላለው ማለት ነው። አንድ የእንግሊዝኛ verb እነዚህ ሁሉ ፎርሞች አሉት። ያውን irregular ነው። ሌላ ምሳሌ use የሚለውን ወርድ ብንወስድ use በዚህ መልኩ ስናስቀምጠው uses የሚል ይኖረዋል። እዚህ ጋር ደግሞ used የሚል ይኖረዋል። እዚህ ጋር መልሶ used ይሆናል verb 3። እዚህ ጋር using የሚል
verb ing ይኖረዋል ማለት ማንኛውንም የእንግሊዘኛ verb ብንወስድ ከነዚህ ሊወጣ አይችልም። ለአጠናን እንዲያመቸን ያክል ይሄን verb 1 ደግሞ verb 1 plus s or es ያ ደግሞ verb 2 ያ ደግሞ verb 3 ያ ደግሞ verb ing ብለን እንይዛቸዋለን። ከዚህ በመቀጠል ደግሞ ከነዚህ ጋር አብረው ሊሆኑ የሚችሉ የverb part የሆኑትን auxiliary ልንላቸው እንችላለን። እነሱ ስማቸው ማወቅ አይጠበቅብንም። እነሱን የምናየው ከነሱ ውስጥ ማን አለ? ቢ የሚባል አለ። ቢ የሚባል በዚህ ውስጥ የሚካተቱ ማን አሉን? ቢ በሚለው ውስጥ is, am, are, was, were, ቢ ራሱ ቢንግ እና ቢን እነዚህ ያሉን ማለት ነው። ሌላ ደግሞ ምን አለን? ከዚህ በመቀጠል have የሚባል አለ። have የሚባል ስለዚህ እነዚህ ውስጥ ደግሞ የምናገኛቸው has, have እና had እንደ auxiliary ለጊዜው እነዚህ ብቻ having የሚባል ይኖረዋል። እሱን ለጊዜው እናቆየዋለን። ከዚያም በመቀጠል ደግሞ do የሚባል አለ። በዚህ ውስጥ የምናገኛቸው ደግሞ እነማን ይሆናሉ? do, does, did እነዚህ ብቻ ይሆናሉ ማለት ነው። ከዚህ በመቀጠል ደግሞ modal auxiliary የሚባሉ እነዚህ modal auxiliary የሚባሉ በዚህ ውስጥ የሚካተቱ ደግሞ 10 ይኖሩናል። ለምሳሌ can, could, will, would, may, might, shall, should, must and ought እችኛዋ ቱ ስለምታስከትል ካጠገቧ በአብዛኛው ያን ለማስታወስ ሴታችሁን እንጽፋቸዋለን ማለት ነው። እነዚህ አይነት ደግሞ auxiliary የሚባሉ ወይም አጋዥ የሚባሉ ቨርቦች ይኖራሉ። ከዚህ አሁን የነዚህን እና የነዚህን ቅንጅት ነው እንግዲህ የቨርብ መልክ የሚባለው ማለት ነው። ስለዚህ እነዚህ እንዴት እንደሚጣመሩ አወቅን ማለት ርዕሶቻችንን ለየን ማለት ከርዕሶቻችን የትኞቹ ይከተላሉ የሚለውን አወቅን ማለት አብዛኛውን የእንግሊዘኛ የመናገርም ሆነ የመጻፍ ሂደት አከናወንን ለማለት ይቆጠራል። ስለዚህ እስኪ እነዚህ ከነዚህ ጋር ከየትኞቹ ጋር ነው አብረው ተጣምረው የእንግሊዘኛ ቨርብ ሊመሰረቱ የሚችሉት የሚሉትን አጠር አድርገን እንደሚከተለው እንመልከት። እሺ ከቢ ነው የምንጀምረው። ከቢ ስንጀምር verb to be ማለት ነው። እነዚህ ያጋ የተጻፉት እነዚህን ተከትሎ የሚገባው ከነዚህ ውስጥ የሚከተሉ 5 ቨርቦች አሉን አይደለ? ከነሱ የትኞቹ ይሆናሉ ማለት ነው? ይሄኛው verb ing የሚባለው ወይም ደግሞ ይሄኛው ካልሆነ ደግሞ አሁንም verb to be ሲኖሩ ደግሞ ሌላ ምን ሊከተልን ይችላል? እዚህ ጋር ያለው verb 3 ሊከተል ይችላል። እነዚህ በምሳሌ ባጠር አድርገን እናያቸው እንችላለን። verb to be እና verb to be ሲኖር ከነዚህ ውስጥ ing verb to be ሲኖር አሁንም ከነዚህ አንዱ ሲኖር ካጠገቡ verb 3 ይኖራል ማለት ነው። ከዚያ በመቀጠል ሌላ ምን ቀረን? have ነው የሚቀረን። እሺ have በተመለከተ if we have verb to have, it could be has, have or had. Which one can follow it? It's always this one. verb 3 or past participle የሚባለው ከተለዋል ማለት ነው። ከዚያ ምን ቀረን? do verb to do ሲኖረን ደግሞ ካጠገቡ ምን ሊመጣ ይችላል? ከነዚህ ውስጥ ይሄኛው verb 1 የሚባለው ይከተለዋል ማለት ነው። ምን ቀረን? ሌላ ሲጋ modal የሚባሉ ብቻ ቀሩን ማለት ነው። እነዚህ modal ሲኖሩን ደግሞ when you have a modal verb, what can follow? Which verb form can follow it? It's again just like the verb to do's. It is this verb 1. Now that's what we call conjugation of verbs in English. እንግሊዝኛ ቨርቦች እንግዲህ በዚህ መልኩ ነው የሚቀናጁት። ስለዚህ አሁን ከዚህ ውስጥ እንደምናየው እዚህ ጋር እና እዚህ ጋር ያሉት ከምንም እነዚህ ከምናያቸው auxiliaryዎች ጋር አልተጣመሩም። ይህ ማለት ከዚህ በመነሳት መደምደም እንችላለን እነዚህ ሁሉ ጊዜ ብቻቸውን የምናገኛቸው የእንግሊዘኛ ቨርቦች ናቸው ማለት ነው። ይሄ ፎርም እና ይሄ ፎርም እስኪ ብቻውን እንጠቀመው። I can say mom gives me dinner. Mom serves me dinner. My sister, you can say, let's make it past. Your sister gave me her address or her phone number. Your sister gave me. Your sister ስል እዚህ ጋር ሺ እየተጠቀምኩ ነው ማለት ነው። ለዚህ give የሚለውን አክሽን መናገር ብፈልግ
ብቻውን ከሚጠቀሙት ይሄኛው ነው። ጌቭ አልኩት ላለፈ ነገር ሲሆን ማለት ነው። ሁልጊዜ የሚደረግ ነገር ከሆነ ደግሞ somebody like cows give us or a cow gives us milk a cow gives us milk ይህ ሲባል እነዚህ ብቻው መጠቀም አይቻልም ማለት አይደለም። ይሄኛውም ብቻውን ልክ እንደዚህኛው ሁሉ የምንጠቀምበት ሰዓት አለ። እነሱም ሳብጀክቱ አይ ዊ ዩ እና they ሲሆኑ ይሄኛውንም መጠቀም ይቻላል። ይሄ ግን ብቻውን ብቻ ነው። ከምንም አይነት ኦግዚለሪ ጋር አብሮ ኮምባይን መደረግ አይችልም። ይሄንና ይሄኛው ማለት ነው ሁለቶቹ። ከዚህ ውጭ ያሉ ግን ይሄና ይሄን ደግሞ ብቻቸውን መጠቀም ፈጽሞ አይቻልም። ቨርብ ፍሪ ካላችሁ ለምሳሌ ሲን የሚል ቢኖር ብቻውን አይ ሲን ሂም ልንል አንችልም ማለት ነው። አይ ሃቭ ሲን ሂም ለምሳሌ ሃቭ ብናስገባበት አይ ሃቭ ሲን ሂም ልንለው እንችላለን። ኦር እዚህ ጋር ኤንጂ ቨርብ ቱ ቢ የምንጠቀም ለምሳሌ አይ ዋዝ ሲን ማለት እንችላለን። ካልሆነ ብቻውን አይንጂ ቨርብ ፍሪውን ወይም አይንጂውን ብቻውን መጠቀም አይቻልም። ለምሳሌ ጎ የሚለውን ወስደን አይ ጎይንግ ቱ ስኩል ልንል አንችልም ማለት ነው። ጎይንግን መጠቀም ካለብኝ ይሄው ቢ ከነዚህ ውስጥ መርጣለሁ ማለት ነው። አይ አም ጎይንግ ወይም አይ ዋዝ ጎይንግ ብዬ መናገር ይጠበቅብኛል ማለት ነው። ስለዚህ በአጭሩ የእንግሊዝኛ አረፍተ ነገር መልኮች እነዚህ ሲሆኑ በእነዚህ ሲያጠር ያለ አንዳንድ የተወሰኑ ምሳሌዎችን አየት እናደርግና ለዛሬው በዚህ እንደመድመዋለን። ከዚያ ግን በሰፊው እያንዳንዳቸውን እያብራራን ከነትርጉማቸው የምናይበት ሌላ ቪዲዮ እንሰራለን። እዚህኛው በትንሹ እንመልከተው። ቢ ፕላስ ቨርብ አይንጂ ምን ማለት ነው? የኛው ኮንቲኒዩስ የሚባል የሆነ ሂደት ቀጣይነት ያላቸውን ድርጊቶች በዚህ መልኩ ነው የምንገልጻቸው። ለምሳሌ ከዚህ ውስጥ አንድ ርዕስ ላንሳ። ሂ ብዬ ከተነሳው ከቨርብ አይንጂውን ለመጠቀም የግድ ቨርብ ቱ ቢ ያስፈልገኛል ማለት ነው። ከሂ ጋር የሚሄደው ደግሞ ኢዝ ይሆናል ማለት ነው። ስለዚህ ሂ ኢዝ ብዬ የፈለገኝን አይንጂ ማስከተል እችላለሁ። ፎር ኤግዛምፕል አይ ካን ሴይ ሚልክ ዘ ካው እንድል ብፈልግ he is milking the cow ላለው ማለት ነው። write a letter የሚል መናገር ብፈልግ he is writing a letter ብዬ አረፍተ ነገር ሰራው ማለት ነው። ሌላ clean the house ማለት ብፈልግ she is cleaning the house። do the dishes የሚለው ብፈልግ dad is doing the dishes እያልኩ መናገር እችላለሁ ማለት ነው። ስለዚህ አይንጂዎቹ እንደዚህ ነው። ወዝም ይቻላል ያለፈ ነገር ቀጣይነት ያለው ነገር መግለጽ ፈልግ ስለዚህ she was watching TV and we ብንፈልግ they were watching TV እያልን መናገር እንችላለን ማለት ነው። ቨርብ ቱ ቢዎች ቨርብ ትሪ ስናደርገው ሲ ማለት ደግሞ ቨርብ ቱ ቢ is am are was were be being been ቨርብ ትሪ ያስከተሉ ማለት ርዕሳችን ሲጋ የምንጠቀመው ርዕሱ ድርጊቱን እየተቀበለ ነው ማለት ነው። ለምሳሌ እንዴት he is taught English teach የሚል ቨርብ ቢኖር he is taught English by me he is taught እሱ በእኔ ይማራል ማለት ነው። he is teaching ካልኩ ግን እሱ ነው እያስተማረ ያለው። he is taught ስል ግን እሱ ድርጊት እንደሚቀበል። ስለዚህ እነዚህ ባለቤት ሳብጀክት የምንላቸው ርዕሶቻችን ድርጊቱን የሚቀበሉ ከሆነ is am are was were be being been ከነርሱ ውስጥ አንዱን ሲደመር ቨርብ ፍሪ የሚለውን ያስገባን መጠቀም እንችላለን። እነዚህ ድረስ ነው። እቺኛዋን ለመጠቀም እቺን ቢን አሁን ብቻውን ከሳብጀክት ቀጥሎ ሂ ቢ ማለት አልችልም። ኢት ቢ ወይም ኢት ቢንግ ኢት ቢን አልለውም። እነዚህ ራሱ ሌላ ኦግዚለሪ ደግሞ ይፈልጋል። እቺ ቨርቧን እንላትና እቺ ቢ ከነዚህ ትከተላለች ማለት ነው። ስለዚህ she will be ማለት እችላለሁ። she will be learning she will be flying we will be attending a meeting እያልን አረፍተ ነገር መስራት እንችላለን። ከነዚህ could be like would be might be should be ብለን ከዚያ በኋላ ነው ing ወይም ደግሞ ቨርብ ፍሪ የሚከተለው ማለት ነው። ስለዚህ እንደዚህ ያደረግን ቨርብ ቱ ቢዎችን በዚህ መልኩ መጠቀም እንችላለን። ቨርብ ቱ ሃቭ አንድ ሁለት ምሳሌ ለማየት ያክል ቨርብ ቱ ሃቭ መጠቀም ከፈለግን ለምሳሌ she has phoned me ደውላልኛለች ማለት ነው። we have seen the horrific accident we have seen an accident የሆነ አደጋ አይተናል። we have seen and ይሄኛው በቃ has have had እና ቨርብ ፍሪ ሲኖረው ማለት ነው። do እና ቨርብ ዋን ማየት ብንፈልግ I agree የሚል ቢሆን ለምሳሌ ኔጌቲቭ ማድረግ ብፈልግ I don't agree ያለው ማለት ነው። she studies English ከሆነ she doesn't study English we live in England we don't live in England እያደረግን ወይም ጥያቄ ካስፈለገን do you know the answer
you know the answer የሚለውን do you know the answer እዚህ ዱ ብለን verb 1 ይኖረዋል። ሞድል ፕላስ verb 1 ስናደርግም ይሄ verb 1 በእርግጥ 6 አይነት የተለያዩ መልኮች ሊሆን ይችላል ከሞዴል ቀጥሎ የሚመጣው verb 1 anyway to just put it simply to give you just examples would I would be happier if you helped me. I would be happier. Or you can say she should be a secretary. She should be the doctor here. You can say እነዚህን ሞድሎች ዘዴዎች or we will be home by 8 እንደዚህ እያልን አረፍተ ነገሮችን እነዚህን እያቀራጨምን መስራት ማሜን እያቀናጀን አረፍተ ነገሮቻችንን መስራት እንችላለን ማለት ነው። ግን እያንዳንዱ verb form እነዚህን ተመርኩዘን ወደ 26 ከ20 እስከ 30 ያሉ የተለያዩ የእንግሊዝኛ verb formoችን መመስረት እንችላለን ማለት ነው። እነዚህን verb formoች በቀጣይ በዝርዝር የምናያቸው ይሆናሉ። መጀመሪያ ጠቅላላ 20 ምናምኖቹ ከ20 እስከ 30 የሚሉትን verb formoችን ብቻቸውን እናያቸዋለን። ከዚያ ግን በተናጠል እያንዳንዱ ምን ትርጉም እንዳለው ለምን ሁኔታ እንደሚጠቀመው ጭምር በተናጠል እያብራራን አብረን ኢንጌጅ እያደረግን የምንማማር ይሆናል። ለዛሬ ያስተዋውቃችሁ the face of English የተባለውን ይሄን የሚመስለውን ርዕስ በዚህ መልኩ ለመጠቅለል ያክል ባጭሩ ለማስቀመጥ 7 ርዕሶች አሉን። ከዚያ ደግሞ verb አለው የእንግሊዘኛ አረፍተ ነገር verb ይኖረዋል። ከቨርቦቹ ደግሞ እነዚህ መጀመሪያ ድርጊት የሚሸከመውን ዋናውን ሐሳብ የሚሸከመውን verb በ5 ፎርሞች እናስቀምጠዋለን። እነዚህ ፎርሞች ይኖሩታል። ከዚያ እነዚህ ፎርሞች ደግሞ ከዚህ ውስጥ ሶስቶቹ ማለት ነው ከነዚህ verboች ጋር እየተቀናጁ የተለያዩ የእንግሊዘኛ verboችን መመስረት ያስችሉናል። ብቻቸውን የምንጠቀማቸውም አሉ። ካለ ኦክሲለሪ ካለ እነዚህ የማንጠቀማቸው ደግሞ እነዚህ ሁለቱ ይኖሩናል። ስለዚህ እያንዳንዱን በስፋት በቀጣይ የምናይ ይሆናል። የዛሬ the face of English ወይም የእንግሊዘኛ መልክ የተባለውን ርዕስ በዚህ መልኩ እንጨርሰዋለን። አብራችሁ ስለነበራችሁ ከልብ ያመሰግንኩ። በቀጣይ ለምናያቸው ተክለል ያሉ ዝርዝር ያሉ የእንግሊዘኛ verb formoች መልኮችን በስፋት እስከምናይበት ቪዲዮ ድረስ መልካሙን ሁሉ እየተመኘሁ ሰናበታችኋለሁ። ተሾመ ነኝ ከቲቾፒዳ። See you soon.